ሄይ ፋሚሊ እንዴት ናችሁ? በዛሬ ቪዲዮአችን ደግሞ እዚህ ቴሌግራም ቦት ላይ እንዴት አድርጋችሁ መስራት እንደምትችሉና ዊዝድሮ ያደረኩኝም የማሳያችሁ ይሆናል ማለት ነው። እዚህ ቴሌግራም ቦት ላይ ከዛ በተጨማሪም ደግሞ በጣም ትልቅ የሆነ ጊቫዌ ያዘጋጅቷል። ወደ $1 ሚሊዮን የሚጠጋ ጊቫዌ ነው ያዘጋጁት። በጣም ለብዙ ሰዎች ነው። ነገር ግን $1 ሚሊዮን ማለት በጣም ብዙ ነው። እዚህ ቴሌግራም ቦት ላይ እንዴት አድርጋችሁ ተሳትፋችሁ ገንዘብ መስራት እንደምትችሉ በዚህ ቪዲዮ አሳያችኋለሁ። እንዲሁም ደግሞ ዊዝድሮ ያደረኩኝም የማሳያችሁ ይሆናል ማለት ነው። ሊንኩን ከስራ አስቀምጥላችኋለሁ። ወደዚህኛው ፖስት ያመጣችኋል። እዚህ ጋር ጆይን የሚለውን እሱን አንድ ጊዜ ተነኩታላችሁ። ወደ ቴሌግራም ቦቱ ቀጥታ ያስገባችኋል። እንዴት አድርጋችሁ ነው መስራት የምትችሉት? እዚች ጋር እንደገባችሁ ክሌም እንድታረጉ ይጠይቃችኋል። ክሌም ታረጋላችሁ። እዚች ጋር እንደምትመለከቱት ደግሞ ኤክስፒ የተባለ ቶክን አላቸው። እሱን ደግሞ ወደ ስፓይን ቀይራችሁት ስፓይን ታረጋላችሁ። ኤክስፒ የተባለው ቶክን እንዴት ነው ማግኘት የምትችሉት? የተለያዩ ታስኮች አሉ እዚህ ጋር እንደምትመለከቱት ማለት ነው። ጆይን ስታረጉ 500 ኤክስፒ ትዊተር አካውንታቸው እንደዚህ ምናምን ጆይን ስታረጉ ምናምን ኤክስፒ ይሰጣችኋል። 500 ኤክስፒ ማለት ነው። በጣም ብዙ ታስኮች አሉ። ኤክስፒ የተባለውን እንዴት አድርጋችሁ መጠቀም እንደምትችሉ አሳያችኋለሁ። እዚህ ጋር ኪ የሚባልም አለ ቁልፎች ማለት ነው። እሱንም ደግሞ ወደ ገንዘብ የምትቀይሩበት ኦፕሽኖች አሉ። አንድ ጋር ለሶስት አንድ ጋር ሶስቱንም አንድ ጋር ኮምባይን ስታረጉት ወደ ዶላር የምትቀይሩበትም ኦፕሽን አለ። እሱንም አሳያችኋለሁ። ቲኬት የሚለውም አለ እዚህ ጋር ወደ ስፓይን እንገባለን መጀመሪያ ማለት ነው። ስፓይን የሚለው ላይ እንገባለን። እዚህ ስፓይን ስታረጉ ማለት ነው በአንድ ስፓይን እስከ $10 ድረስ ልታገኙ ትችላላችሁ። ለምሳሌ ስፓይን አድርጌ ላሳያችሁ። እንደምትመለከቱት እንደዚህ ያረጋችሁ ነው ስፓይን የምታረጉት። አሁን ለምሳሌ ኤክስፒ ሰጥቶኛል። እንደምትመለከቱት ከላይ ደግሞ ወደ 43 የሚሆን ስፓይን ማረግበት ቲኬት አለኝ። እዚች ጋር ከፈለጋችሁ በጣም ብዙ ስፓይን ካላችሁ እዚህ ጋር አውቶ የሚለውን አንዴ ሰሌክት ታረጉትና አውቶ ስፓይን እንዲያደርግም ማድረግ ትችላላችሁ። በራሱ ጊዜ ስፓይን እንዲያደርግ ማለት ነው። ለኔ የሰጠኝ $1 አለ ከዚህ በፊት ማለት ነው። ወደ ፕሮፋይል እገባለሁ። ፕሮፋይል ላይ ስገባ እዚህ ጋር እንደምትመለከቱት ወደ $5 አካባቢ አለ። ይሄንን ዊዝድሮ ያደረኩኝ ያሳያችኋለሁ። ይሄን $5 ያገኘሁት እዚሁ ጋር ስፓይን አድርጌ ነው። ሌላ ምንም ያደረኩት ነገር የለም። እንገባለን ወደ ታስክ ሴንተር እንገባለን። ታስክ ሴንተር ላይ ከገባችሁ በኋላ እዚህ ጋር ዴይሊ የሚሰጣችሁ ስፓይንም አለ ኤክስፒ የተባለው ቶክንም አለ። እዚህ ጋር ለምሳሌ በጣም ብዙ ኤክስፒ ሰጥቶኛል። እዚህ ጋር እንደምትመለከቱት ከቁልፍ ጋር ቲኬት አንድ ጋር ይሄንን ክሌም ታረጋላችሁ። ዴይሊ ስለሆነ የገባችሁ ክሌም ማድረግ ነው ከናንተ የሚጠበቀው። እንደዚህ ያረጋችሁ ክሌም ታረጋላችሁ። ቶክናችሁን እዚህ ጋር መመልከት ትችላላችሁ። ይህንን ኤክስፒ ደግሞ ወደ ስፔን ትቀይሩታላችሁ። ስፔን የምትቀይሩት ወደ ስፔን ላይ ገባለሁ። ይሄኛው ቲኬት ሲያልቅባችሁ እንድትገዙ ይጠይቃችኋል። ስፔን ማለት ነው። ስፔኑ የምትገዙት በምንድነው? በኤክስፒ አሁን ባሳየዋችሁ ኤክስፒ በተባለው ቶከን ነው የምትገዙት ስፔኖችን ማለት ነው። ስለዚህ እዚህ ታስክ ላይ የሰራችሁ የምታገኙት ነገር ነው ስፓይን የምታረጉትና ማለት ነው። በጣም ቀላል ናቸው። እነሱን ስፓይን እያደረጋችሁ ነው የምትሰሩት። አሁን እንዴት አድርጋችሁ ዊዝድሮ ማድረግ እንደምትችሉ ላሳያችሁ። ወደ ፕሮፋይል እገባለሁ። ከዛ በፊት ግን እዚች ጋር ቫልዩ የሚለው ላይ ልግባና ላሳያችሁ አንዳንድ ነገሮችን። እዚህ ጋር እንደምትመለከቱት ወደ $33 አካባቢ አለ እዚህ ጋር ቶታል ቫልዩ የሚል። ይሄኛው $1 የምንድነው? ዊዝድሮ ስታረጉ ምንም አይነት ፊ ከታያረግባችሁም ያላችሁን $1 ነው ቀጥታ ሚልክላችሁ። ለዛ ፊ ምናምን አያስፈልጋችሁም። ይሄን ሪዋርድ ስታገኙ ማለት ነው። ይሄ ሪዋርድ እንዴት ነው የምታገኙት? እዚህ ጋር ኦፕን የሚለውን ተነኩታላችሁ። የሚመጣላችሁ ቦክሶች አሉ። ኦፕን ትሉታላችሁ ማለት ነው። አሁን ለምሳሌ 33 ነበረኝ ማክስ ለዋለሁ ኦፕን ለዋለሁ ማለት ነው። እንደምትመለከቱት 33 የነበረው ወደ $41 አካባቢ ተጠግቷል ማለት ነው። በጣም ብዙ ነው። እንደዚህ ያደረጋችሁ በጣም ብዙ $ችን ማግኘት ትችላላችሁ። ከዛ በተጨማሪም ደግሞ እዚች ጋርም $1 ጨምሮልኛል ወደ $6.14 ማለት ነው። እንደዚህ ያደረጋችሁ $ችንም እዚህ ጋር ማግኘት ትችላላችሁ። ዊዝድሮ የምታረጉት $እዚህ ጋር ነው የሚታይላችሁ። ይሄኛው ደግሞ ለፊ ነው የሚያገለግላችሁ። በጣም ብዙ $ችን ከሰራችሁ ዊዝድሮ ስታረጉ ምንም አይነት ፊ አይቆርጥባችሁም ማለት ነው። ስለዚህ ወደ ፕሮፋይል ሊድና ዊዝድሮ ያደረኩኝ ላሳያችሁ ማለት ነው። ዊዝድሮ የሚለውን ነካዋለሁ። ዊዝድሮ የሚለውን ከነካሁት በኋላ እዚህ ጋር እንደምትመለከቱት ሚኒመም ዊዝድሮዋል አማውንት $5 ነው። ከ$5 በላይ ዊዝድሮ ማድረግ ትችላላችሁ። ፊ 0 ነው። ምንም አይነት ፊ ከታ ያረግብኝም።
ስለዚህ እዚች ጋር USDT የሚለውን ሰሌክት ታረጉታላችሁ። BNB BEP20 ታረጉታላችሁ BSC አድሬስ ማለት ነው። እሱን አድሬስ ከየት ነው የምታመጡት? ከባይናንስ ወይ ደግሞ ከፈለጋችሁት ኤክስቼንጅ ወይ ከክሪፕቶ ዋሌት ማምጣት ትችላላችሁ፣ ከምትጠቀሙት የክሪፕቶ ዋሌት ማለት ነው። ስለዚህ ወደ ባይናንስ ገባለሁ። እኔ ከባይናንስ ላይ አመጣለሁ ማለት ነው። ዲፖዚት አሴት የሚለውን ነካዋለሁ። USDT የሚለውን ሰሌክት ታረጉትና እዚች ጋር BSC የሚል አድሬስ አለ BEP20 ማለት ነው። እሱን ተናኩታላችሁ። ከዛ እንደምትመለከቱት ይሄኛውን አድሬስ ኮፒ ታረጉታላችሁ ማለት ነው። ወደ ቦቱ እንመለሳለን። ከዛ እዚች ጋር ፔስት እናደርገዋለን። ሶ ፔስት ካረጋችሁት በኋላ እዚች ጋር አማውንት አስገባለሁ። ዊዝድሮ ማድረግ የፈለኩት እኔ ማክስ ለዋለሁ፣ ሁሉንም ነው ማውጣት የፈለኩት። ስለዚህ 6.14 ዶላሩን ዊዝድሮ አረጋለሁ ማለት ነው። እንደምትመለከቱት ኔትወርክ ፊ ምንም አይነት ፊ የለውም፣ ምክንያቱም እዛ ጋር ያሳየዋችሁ ዶላር ለፊ ስለሚጠቅማችሁ ምንም አይነት ፊ አያስፈልጋችሁም። ቀጥታ ሁሉም ዶላር ነው የሚገባላችሁ። ስለዚህ እዚህ ጋር ዊዝድሮ የሚለውን ነካዋለሁ። ከዛ እዚች ጋር ዜሮ ፊ ነው የሚለው፣ እዚህ ጋር ኮንፈርም ዊዝድሮዋል የሚለውን ነካዋለሁ ማለት ነው። ፕሮሰሲንግ ላይ አድርጎታል። ለሰሚት ተደርጌዋለሁ። እንመለሳለን። ዊዝድሮልስ የሚለው ላይ ነካዋለሁ እዚች ጋር ማለት ነው። እንደምትመለከቱት ፔንዲንግ ላይ ነው እዚህ ጋር እንደምትመለከቱት። እንደዚህ አድርጋችሁ ነው ዊዝድሮ ማድረግ የምትችሉት። አይ ሆፕ ይሄ ቪዲዮ እንደተጠቀማችሁ ተስፋ አረጋለሁ። በቀጣይ ቪዲዮ ላይ እንገናኛለን። ይመቻችሁ።